በእስልምና ታሪክ ውስጥ ሁል ጊዜ የሚደርሱ በደሎች የሚደርሱ ፈተናዎች ለሙስሊሞች የጥንካሬ ምንጭ ለውጤት ነገ መዘጋጃዎች እንጂ የሽንፈት ማሳያዎች አይደሉም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጂዋድ ሻዕብ አቡ ጣሊብ በአቡ ጣሊብ ሻዕብ ውስጥ 3 ዓመት ማዕቀብ ሲጣልባቸው በዘመኑ ያንን ማዕቀብ የጣሉት ቁረይሾች ነብዩ የነገን ተስፋ አይተው ለውጤት ይበቃሉ አይደለም የነበረበት ደረጃ ላይ እስልምናው ይከስማል ብለው አስበው ነው ስራውን የሰሩት። ነገር ግን አላህ Subhanahu Wa Ta'ala ነገሮችን ለውጦ ፈትህ መካ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛን ያሰሯቸው እነዛን ለእስር ምክንያት የነበራቸውን ሰዎች እና አቡ ሱፊያንን من دخل في بيت ابو سفيان فهو آمن ይሄ ቀን ይመጣል ብሎ መቼም አቡ ሱፊያን አስበው አያውቅም። ያንን ማዕቀብ ሲጥሩባቸው ግን ነገሮችን አላህ ለውጧቸዋል። በእስልምና ታሪክ ውስጥ ሌላ ማሳያ የሆነውን ስንመለከት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁልጊዜ በታሪክ አጋጣሚ እስልምና ላይ በደል የሚያደርሱ ሰዎች እስልምና ላይ ጫና የሚፈጥሩ ሰዎች መሪዎችን በመግደል የሙስሊሙን ትልቅ አይከኖችን በማድከም በማሰር የተለያየ ፈተናዎች በማድረግ ዲኑን የሚያዳክሙት ዲኑን ችግር ውስጥ የሚከቱት ይመስላቸዋል። ለዚህም ነው አንድ ማሳያ በተመለከቱ በገዝወል ሙዕታ የሙዕታ ዘመቻ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 3000 የሚሞሉ ሙስሊሞችን ትልቁን የሩሞችን ጦር ሊገጥሙ በሚሄዱበት ጊዜ በመቶ ሺዎች የሚቆጠረውን ጦር ሊገጥሙ ሲሄዱ 3 የመረጧቸውን ሰዎች መሪ አድርገው የመረጧቸው ዘይድ ብን ሐሪሳ፣ ጃዕፈር ብን አቡ ጣሊብ፣ አብዱላህ ብን ረዋሃ ሪድዋኑላሂ ዐለይሂም ጀሚዓን እነዚህን 3 ሰሃባዎች ገና ጦርነቱ ሳይገቡ እየነገሯቸው ነው። ዘይድ ብን ሐሪሳ ከሞተ ጃዕፈር ባንዲራውን እንዲያነሳ ረዲየላሁ ዐንሁ ጃዕፈር ከሞተ አብዱላህ ብን ረዋሃ ባንዲራ እንደሚያነሳ ግልጽ ማሳያ ነው። ሶስታችሁም ከሞታችሁ ደግሞ እናንተ የመረጣችሁታል። እስልምና በሰዎች የሚቆም ዲን አለመሆኑን መሪዎች ቢገደሉበት የሚጠፋ ዲን አለመሆኑን በየትኛውም ዘመን በእስልምና ላይ የሚደርሰው በደል እስልምናን ለድል ከማብቃት ለውጤት ከማድረስ የማይሳነው መሆኑን ይሄ የሙዕታ ዘመቻ ታሪካዊ አጋጣሚ ትልቅ ምሳሌ ነው ብለን ማየት እንችላለን። እንደ ዋና መልእክት ዛሬ በተለይ ለወጣቶች ይሄ ኃላፊነት የተሰጣችሁ ወጣቶች ወጣትነታችሁን በአግባብ እንድትጠቀሙት በእስልምና ታሪክ ውስጥ ዲኑ ወደፊት ለመሻገር ትልቁ ድርሻ የነበራቸው ከነብዩ ጀርባ የነበሩ ወጣቶች ናቸው። በእስልምና ታሪክ ውስጥ ታሪከል ከውን የተለወጠባቸው የትልልቅ የታሪክ አቅጣጫዎች የተቀየረባቸው ከቁርአኑ ጀምሮ የነ ሰይድና ኢብራሂም አለይሂ ሰላም የነ አስሐቡል ከህፍ የነ ነብዩላህ ያህያ አለይሂ ሰላምን ታሪክ ስንመለከት የወጣቶች ድርሻና ምን ያህል ጉልህ ሚና እንደነበረው ትልቅ ማሳያ ነው። ከዛ ባለፈ ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ የነበሩ ትልልቅ ሱሐባዎች እና ኡሳማ ብን ዘይድን የመሳሰሉ ትልልቆቹ በእስልምና ታሪክ ውስጥ ትልቅ ድርሻ የነበራቸው በለጋ እድሜነታቸው በነብዩ አይን ሞልተው ለመሪነት የታጩ ሰዎች እስልምናን ምን ያክል ወደፊት እንዳራመዱትና እንዳሻገሩት ታሪካዊ ማሳያ ነው። ዛሬ እዚህ ኃላፊነት የተሰጣቸው ወጣቶች ፈለጎቻችሁ እነዛ ትናንት የእስልምናን ብርሃን ለማህበረሰቡ ያሳዩት ትልቁ ድርሻ የነበራቸው ወጣቶች ናቸው። ዛሬ እድሎቻችሁን መጠቀሙ። እነዚህ ፈተናዎች ያልፋሉ፣ መሪዎች ይሞታሉ፣ እስልምናው ግን ይቀጥላል። የኛ ድርሻ የተሰጠንን እድል በአግባብ ተጠቅመን ነጋችንን መቅረጽ ነው። ዛሬ ወጣት ካውንስሉ በኢትዮጵያ ደረጃ ይሄንን ሲያቋቁም ሶማሌ ላይ ይሄ ሲፈጠር ሶማሌ በዲኑ ትልቁን ኃላፊነት የሚችል መውሰድ ማህበረሰብ ነው። እድሎች በጠበቡባቸው አጋጣሚዎች እንኳን ዲን ላይ ድርድር አያውቅም። በተለይ ወጣቶቹ ዲኑን በአግባብ ይዘው ለውጤት ሲያበቁ ይታወቃሉ። የተሰጣችሁ አማና ትልቅ ነው። ትውልዱን ልታያይዙት ከኢትዮጵያ ሙስሊም ወጣቶች ጋር በጋራ ልታስተሳስሩት በአንድ ላይ ሆናችሁ ልትሰሩ ነጋችሁን ልትለውጡ የተሰጠውን እድልና አጋጣሚ ተጠቅሞ ለኡማው ከፍታ የጋራ አሻራችሁን ልታስቀምጡ ነውና ይሄን በአግባብ እንድትጠቀሙበት ነው መልእክቴን ማስተላልፈው። የመጨረሻ መልእክት ማስተላልፈው እንግዲህ ይሄንን ታሪካዊ እድል ዛሬ በዚህ መልኩ መደራጀት እንዲቻል ይሄንን እድሉ ሲፈጠር እኛ ደግሞ ሰርተን የሚገባን ቦታ ላይ ቁመን መታየት አለብን። ሙስሊሞች ሁልጊዜ ቦታችንን ስንለቅ ኃላፊነታችንን ስንዘነጋ የተሰጠንን ታሪካዊ አሻራ ስንረሳ ምን ከፍለው ዋጋ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኡሁድ ዘመቻ ላይ መልእክታቸውን ሲያስቀምጡ ጀበል ሩማት ላይ እነዛን ሰሃባዎች መርጠው እቺን ቦታ እንዳትለቁ ነበር ያሏቸው። ላተብረው አማኪነኩም ነበር አይደለም፣ ቦታችሁን አትልቀቁ ነው። ቦታችንን ከለቀቅን ሁልጊዜ ዋጋ እንከፍላለን። ቦታችንን ከለቀቅን ሁልጊዜ ለኡማው ክፍተት እንፈጥራለን።
ስለዚህ ዛሬም ወጣቶች እናንተ አላህ እንድትቆሙበት የፈለገው ቦታ አለ። ያን ቦታችሁን ይዛችሁ ለኡማው ተስፋ ሆናችሁ እንድትወጡ አገርን በማሳደግ ትውልድን በመቅረጽ ነገን በተሻለ ደረጃ በማሳየት ውስጥ ይሄንን ፍርሳ መጠቀም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ሱሐባዎቻቸው ጋር ተቀምጠው ያስተላለፉት የኡካሻ ኢብኑ ሙህሲን ሐዲስ እንደ ሁልጊዜ ማሳያ እንደ ድል መጠቀሚያ ተደርጎ ይወሳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ምን ነበር የተናገሩት? ሱሐባዎች በተቀመጡበት ውስጥ 70,000 ሱሐባዎች ከኔ ኡመት ጀነት ያለ ሂሳብ ይገባሉ ሲሉ ኡካሻ ኢብኑ ሙህሲን ረዲየላሁ ዐንሁ አላህ ስራውን ይውደድለትና ምን ነበር ያላቸው? ያ ረሱላህ እኔን ከነዛ 70,000ዎች ውስጥ እንደሆን ዱዓ አድርጉልኝ ሲላቸው አንተ ከነሱ ነህ አሉት። መርሐባ አላቸው። በዛው ቅጽበት ይሄን እድል እንዳያመልጠ የፈለገ ሌላውም ሱሐባ ይሄንኑ ጥያቄ ነበር ነብዩን የጠየቃቸው። ያ ረሱላህ ለኔም ሲላቸው ሰበቀከ ቢሃ ኡካሻ ነበር ያሉት። ኡካሻ ቀደመህ ነው ያሉት። የሰከንዶች የደቂቃዎች ልዩነት ታሪካዊ እድልን መጠቀም አለመቻል የሚያስከፍለውን ዋጋ የሚያሳጣውን ደረጃ ነው። ምድርና ሰማይ ጠቃሎ የሚይዘውን ጀነትን እድሉን ለመጠቀም በወሰነ ወጣት ውስጥ የተገኘው ውጤት ስናይ በመዘግየቱ ደግሞ ያድል ያመለጠውን ሱሐባ እናያለን። ዛሬ የተሰጠን እድል ስንጠቀምበት ብቻ ነው እኛን የሚቀርጸን ነጋችን የሚያስተካክለን። እድሉን ካልተጠቀምን ግን ምንም ነገሮች ቢመጡ ከኋላ ከመቅረት ያለውን ነገር ሳይጠቀሙ ከማለፍ ውስጥ ስለማንሆን ይሄን እድል በአግባብ እንጠቀምበት የሚል መልእክት ነው ያለኝ ለወጣቶች። ዛሬ የወጣቶች ካውንስሎች የተሰጣችሁ አማና ነው። በእስልምና ስልጣን ኃላፊነት ክብር አይደለም ተጠያቂነት ነው። የተሰጣችሁን አማና በአግባብ ተወጣችሁ ኡማውን የምትጠቅሙበት ትውልዱን የምታሻግሩበት እንዲሆንላችሁ አሁንም ዱዓችን ነው። አላህ ይቀበለን፣ አላህ ይቀበላችሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።